እኔ የምልህ አጎቴ ሽመልስ ገባ እንዴ? አጎቴ ሽመልስ ስላል አይደለ? ከሰኞ እስከ ዓርብ ንጹህ ሆነ ትውልና ቅዳሜ ሲደርስ እንደዚህ ትለብሳለህ። አንተ የገራጅ ሙያ ላይ እንደዚህ አይባልም ወንድሜ። ምንድነው እንደዚህ አይባልም? የት ነበርክ አንተ? ተልኬ ነበር። ማን የላከ? የቤት ሰራተኞች ለአንተ ላይ አስረዳ እንዴ ደግሞ ድጋሚ። ይሄን እኔ ልብስ ለብሰህ ነው የምትሄደውና 48 ጎማ ፈታ ተብዬ ፊልድ ተልኬ ነበር። አትከራከረኝ እና በእኔ ልብስ ነው የምትፈታው ወይ? አትከራከረኝ። ሌላ እንዴ ለውጣ ስለሆነ ደሞዝ ትወስዳለህ? ሽሜ ቦስ ሰላም ነው? ሰላም ነው አለን። ምን እያደረገ ነው? ዛፍ እየፈታ ነው? አረ ሽሜ ና ደሞዝን ውሰድ። ቀልዱን ትተህ እንዴ ምን እያደረገ አንተ? ይሄ ልጅ ጎበዝ ልጅ ነው። ደሞዝ ይጨመርለታል። ይሄ ደሞ ይሄ ስራ ሽሜ ይኸውልህ፣ ቆይ 2 ሳምንት አይተህ ነው የምንጨምረው። እንደዚህ አይነት ነገር እኮ የለም። 2 ሳምንት ነው። እሺ አንዴ ደሞዝ ትወስዳለህ። አንዴ ለውጣ ስለሆነ ይኸውልህ፣ የዛሬውን በጣም ስራ እየሰራ ስለሆነ ሰኞ ቢወስድ ነው የሚሻለው። የዛሬውን የቅዳሜውን ሰኞ ቢወስድ በጣም አሪፍ ነው። ችግር የለውም። እኔ ለልጅቷ ሰጥቻት እወጣለሁ። እኔ ስለማልመጣ ሰኞም ሽሜ ይኸውልህ፣ እኔ ያለው እሺ። አይ አው ዛሬ ቦስ ችግር አለ። ሰኞ አሁን እየሰራ አይደለም? አይ ሳምንታው እየሰራ አይደለም ነው። ጨረስክ እኮ ውሰድ አልኩህ እኮ እኔ ምን አልኩኝ? ውሰድ አልኩህ እኮ እኔ ፕሮግራም አለብኝ እኮ ውሰድ እኮ። እሺ ስጠኛ። ምንድን ነው የምትፈ አንድ ቀን ቢሮ ገብተህ አንድ ቀን ይኸውልህ፣ አንድ ቀን ታገሰና ሰኞ ውሰድ። አቤት ውበት! ዛሬ እዚህ ላዳ ካፒቴን እኔ ኤልያስ ነኝ። እሺ አባና እንዴ ወየ ለሶስት ወርዳችሁ አንዴ ላዳውን ግፉልኝ። እስኪ ከፍለን እየሄድን አንተ ለሹፌር ቁልቁለት አራባ አራደ ምን ነው ቁልቁለት ስለሆነብኝ እኮ አንተ እንኳን ምን አገባ ተረጋጋሽ። ዘፈን ስፒከሩ እኮ አልሰራም ብሎኝ ነው። ባለፈው አህያ ገጥቼ እምቢ አለ። ራሴ ዘፍናለሁ። ራሴ መንገፋለሁ። እሺ ኤላ ቾቻላ ኩርሽም ሽምፖፓላ ፍንድቅ ኮታላ ኤላ ታቋለ ማለት ዘፈን ስም ማን ነው? ናቲ ቾቻቲ ኩርሽም ሽምፖፓቲ ፍንድቅ ኮታቲ ናቲ በስሊ ስለ ተመችቶኝ ስለ ናስኪ ስለ ናስሊስ ና ይዋህ ልጅ አንተ ይዋህ ልጅ እኔ የምልህ ለደንበኞቼን ዘፈን ሸምድደውና እያዝናናችሁ ለሌላ ጊዜ እንደኛ ማለት እና ደግሞ ፋይልህን ሳውጣ ማለት ነው። ሀያተ ያወረሱ መኪና እንዴት አንተ ጋር ሊበላሽ ቻለ? ከሚስት ጋር መች ነው የተፋታችሁት? ዘሌ እባክህ ንደው በእናትህ ያገናኘንሽ ንደው ስለይወዳለሁ። እሺ እኔም እወዳለሁ። ምንድን ነው የምለጥፉት? ባነር ነው ወንድሜ፣ ባነር እየለጠፍን ነው። የሴቶች ጥቃቅ ሰራተኛ ሳይሆን ሴቶች ነው ምን ጥቃቅን ነው ያልኩት። የምንጠቃሽ ሰራተኛ እንፈልጋለን። የሴቶችን በብዛት ለዛም ያው ሴቶች ነው የምንፈልገው። ወንድ አፈልጉ? አይ ወንድ ደግሞ ሌላ ጊዜ እንዴ ወንድ እያገለላችሁ ነው? ንገረኝ ሀሳብ። ወንድ እያገለላችሁ ነው? አይደለም ምንድን ነው? የቤት ሰራተኛ ወንድ ለምን አይሰራም? ምን ያንሷል? ወንድ ልጅ ምን ያንሷል? ምንም ወንድሜ ምንም ምክንያት አለ? ንገረኝ እኮ ተረጋጋሽ። ትታሰር፣ ትጠፈነጋለህ፣ ትገባለህ። ልባም ነኝ ብለህ ታስባለህ? ልብህን አፈርስልሃለሁ። ኃይለኛ ነኝ ብለህ ታስባለህ? አጠፋለሁ፣ በታትናለሁ። አንደኛ ነኝ ብለህ ታስባለህ? በአንገትም ቢሆን እቀድማለሁ። ምክንያቱም እኔ ነኝ። ተረዳኝ? ደበረ? እሺ ሚኪ፣ ንብረቱ ሙሉ ተከፋፍለው እንዳለቀ ሰማህ? ምን አሉ ለኔ? ሙሉ ውርስ ተከፋፍሎ አልቋል። ለአንተ ምንም ነገር ነው ያልደረሰ። ምንም አልደረሰም። ደበረ እንዴ? አይደብረኝም። የተሰማ ስሜት ካለ ንገረን። ችግር የለውም ንገረን። እሺ ንብረትሳቸው ሄዷል። እውነት በሰላም ትረፍልኝ ስለሆነ ምንም ነገር አልደበረም። በቅብረኛል ስላልደረሰ እንዳንተ አይነት ልጅ ይብዛ። በቃ ይብዛ። ተነስ፣ ትንሽ ስጠኝ፣ በእናትህ ትንሽ ስጠኝ። እኔ ሚኪያስ ምን አድርግ ነው የምትለው? ሬሳውን ምን አድርግ ነው የምትለው? ለውርስ ፍለጋ እዚህ ጋር መቃብር ላይ? ኧረ ተው የኔ አባት። አንተ ጤነኛ አይመስለኝም። ክንቴባ ነው ከዛ ማለት ነው ነፈስ በላይ ቀልድ ልገለኝ ነው እንዴ? ሲያስጠላ በመጣት ሰው ያስደስታል እንዴ? አይ ብራዘር ቅድም ቡና ገዝተሽ ነበር? ቡና እንዴ ነው ቡናው? ኧረ ጸዴ ነው። ተመችቶኛል። ስንት ነው ዋጋው? ስንት ነበር? እኔ እንጃ
ሞቶ ብር መሰለኝ ዋይ ሞቶ ብር ነው የገዛኸው ዋይ ሞቶ ብር ብራዘር ኖርማል ዋይ አቡነ አረጋይ ዋይ ብር ተገደለይ ጋሽ መኪና ሰልኩት እኮ ተረጋጋ ታርጋውን ይዤዋለሁ ያንተ መኪና እኮ ነው ጋሽ አንተ ስቲፒድ የኔ ነው እንደምትለው ናይስቲ ውጪ ተዝናንተን እንምጣ እባክህ ደብሮኛል እዚሁ ነን ዛሬ በቃ እሺ ክፍሌ ነኝ ግጥም ልገጥም ነው እሺ ለኔ ያላት ፍቅር እያለቀ መጥቶ አብራኝ ለመታየት ልቧ ራሱ ፈርቶ ድንገት ልነግራት ስል ምንድነው ምን አሁን የገጠምከው ግጥም ስለኔ ነው ኧረ አይደለም እሺ በቃ በሩን ከፈተችው አይኔን እያየችኝ ግጥሙ ስለኔ ነው ብላ ጠየቀችኝ ሰምቻለሁ ስለኔ ነው ምን አሁን የገጠምከው ግጥሙ ስለኔ ነው ሰምቻለሁ ኧረ መስሎሽ ነው እባክሽ ደግሞ ታውቂ የለ እንዴ የግጥም መድብሌን አሁን ቶሎ መጨረስ እንዳለብኝ ወይ በቃ ተሳስቼ ይሆናል እኮ በቃ እሺ ጠልቼሻለሁኝ እመኝኝ በሞቴ አይኔ እንዳያይሽ ውጪልኝ ከቤቴ ምን የግድ ስምሽ መጥቀስ አለብኝ እንዴ በቃ ውጪ ገባ የኔ ልጅ ወይ እንዴት ጠፋ ሰላም ምን እግር ጣለ የኔ ልጅ አንድ ጉዳይ እዚህ ሆኜ የምጨርሰው ጉዳይ አለ እሺ አንተ ጎኝ እኮ ሊጨርሰው እኮ ብዬ እኮ ነው ስንት ጊዜ ይፈጃል ጉዳይ ትንሽ ነው አንድ 3 ወር በጣም አሪፍ ይኸውልህ የቤት ኪራይ 5000 ብር ነው የምከፍለው እኔ እና በወር 2500 ይደርስብሃል አንተ የ3 ወር 7500 ቀድመህ ታስገባለህ ለኔ እሺ 7500 ይከብደኛል ጤፍ አልሸመትልህም በጣም አሪፍ ውሃና መብራትም ትከፍላለች ውሃና መብራትም ይመጣብሃል ምንድነው አጎቴ ጋር ለራስ ብዬ እኮ ነው የመጣሁት ለበክራይ እኮ አይደለም ከራይ እኮ አይደለም ይኸውልህ የዋሃው እኔ ጋር ነው የሚቀንሰው ያኛው አጎት 10000 ብር ነው የሚደርስብህ አንተ ገብተህ ይዛ ያኛው ጋር ብትሄድ 10000 ብር እኔ ጋር ነው 2500 የምን መጨማለቅ ነው ምንድነው መጨማለቀው ምንድነው ዘመድ ትላለህ እንዴ እኛ ቤት እግሪ ይርገጥ አንድ ቀን አታድርም አበሻቅጬ ነው ማስወጣ ወጣት ሲያመደኝ ሃይ ቆንጂ ደሞዜ ይባላል ኧረ እባክህ የት ነግሮት ነው ነገራችን ላይ በጣም የተከበረ ስም ነው ያለው ሄዲድ ቤት ኪራይ ማይከፍል ስም ይዘህ ደሞዜ ይባላል ስትል ትንሽ አታፍር እኔ ምን ጸጉሬ የገባው 35% ታክስ ተቆርጦ ነው ምን ማለት ነው እንጂ የዛሬ ወር እንገናኝ ባይ ደሞዜ ምን ሰዓት እንደተለቀፈ አናውቅም እስኪ እሺ ይሄ ሜሜ ማለት ዲስኦርደር መች እንደጀመረ ነገር ቀኑን በእርግጠኝነት አላውቀውም ግን በጣም የቲክቶክ ሱሰኛ ነበርኩና የሆነ ቤዛ ለናትሽ አየው አይደለ ምን እንደነካው አላውቅም ይሄን ስልክ ተው ያልኩት ተለክፎ ቀረ እማዬ ስትመክረኝ በሰማ በጣም ደስ ይለኝ ነበር አሁን ከሰው ጋር መግባባት እንኳን አልቻልኩም የሆነ ዋሽ ወንድሜ ጤናውን አጥቷል ከዚህ በኋላ ወደ ድሮ ይመለሳል ብሎ ማሰብ ዘበት ነው ሁሉም ሰው ሲሰለቸኝና ጥሎኝ ሲሄድ አንድ ከጎኔ የነበረው ወንድሜ ነው ማለት ነው እሱ ባይኖር በጣም ተፈጥሮ ነው ወንድሜ አንድ ያለነው ጓደኛኛ ነንና እስኪሻለው ድረስ ከጎኑ ነው የምንሆነው ምን አቦ ኧረ በስመ አብ አንተ ምን ተቀየረች አዲስ አበባ እንዴ ተቀየረች ጃያችሁ ነሽ አንድ ቀን እንኳን ከንፈርሽ ነው አንድ ቀን ከንፈሬ እና ላላሳስማ ምንድነው የበናቱ ክራባቴ ሴት አይደለች እንዴ ሰላም ነኝ አንድ ጌም ላጫውታችሁ ፈልጌ ነበር ሁለታችሁ ከዛ አንድ አይነት ቁጥር ከጠራችሁ ከ1 እስከ 10 ቁጥር በቃላችሁ ትይዙና አንድ አይነት ቁጥር ከጠራችሁ ትሳሳማላችሁ ማለት ነው እኔ እንኳን እንደዛ እንጫወታ ብዙ አይመቸኝም ግን እሺ ሶሽ ጀምር 1 2 3 እሺ እስቲ ያዛችሁትን ንገሪ 7 እሺ አንተስ 3 አረና እንዲቻላል እንዴ አረ ሄሎ ፍቅር ወይኔ አባት እንደነሽ አለውላ ሰሞኑ እባክህ ምንም አልበላ ብሎኛል ፍቅር ትቶች ግኛለሽ ኮማንዳት አለብሽ
ካልሆነ ምን በቃ አፕታይት ክሊን ይገዛ እንዴ? እንደዛ ሳይሻላል ምን ተጣርጉኝ አልኩኝ። ክትጎቹ ተከሻለሽ እኮ መብላት አለብሽ። ሰሞኑ ምን በቃ ከባድ ድድሻል ምንም በቃ ክሊን ይገዛልሻል። አፕታይት በቃ ይመጣልሽ። በአለጌ ነውራም በአለጌ ዛሬ ጠሮብኛል። ይበላል ይሶዬ። እነዚህ አይጦች ከቤት ሊያስለቁኝ ነው እንዴ? ስልክ ይበላሉ፣ ጫማ ይበላሉ። ዛሬማ አለቃቸውም እንዴ? ከቤት ሊያስለቅቁኝ ዛሬማ። ቆይ ይሄና ዘግሬት ይላል። ወይ ነጽዬ መጣሽ እንዴ? አይጦች እኮ አስቸገሩኝ። ኧረ እባክህ ቆይ የበላብኝን ላሳይሽ። ምን አባቱ ደብቆ ነው? አሁን እቺ መደበቁ ነው። ስንት ነገር በልተን ይችላል አንበላ። አይና አይጦች ነጽዬ፣ ይሄኔ ነገር ቀልቤን ራሱ እኮ በልተውታል። እንደ አይጥ ግማሽ እንኳን አያስቀሩም። ሙሉን ነው የሚበሉት። ምን እንደሚሻለኝ አላውቅም። አይዞ። ኧረ ምንም አይዞኝ የለውም። በመርዝ ጋር ዳቦ አስቀምጬላችኋለሁ። አንዴና ለመጨረሻ ጊዜ እገላገላችኋለሁ። እንዴ ምንድነው? እርግዝና ነው። ምን የተንኮል like and subscribe